ስንት ወር ደሞዝ ነው ያልሰጠው? ሌላውን ተው የዚችን የሊፊት ብቻ አይውልኝ በአላህ ያስፈረሙና አንዴ ያንዴ ወር ይፈጣሪ ማለት ነው ይፈጣሪ በቃ ሁሉ ጊዜ ይፈከርብኛል ምን ይያለሽ ይገልሻለሁ እሺ አይነሽና አሉ በቃ ብሩ ሲጠይ ሁሉም ይችላል የስንት ወር ደሞዝ አልሰጠሽም እስካሁን እሺ አሁን ያንዴ ወር ፊቷን አያችሁት ፊቷን ደሞዟን ተውት እሺ ያንዴ ወር ደሞዝ ይቀራቸው እሳት ያልጠገበ መግላልት መስሎ የሰባቱንም አሁን እኮ አልሰጡም ሲጠይቅ በቃ እባካችሁ አይደለም አሁን አንቺ ከመጣሽ ኮፕሊንግ አርጉት ይሄ ሰው እንደው ስምንተኛ ወርሽ ነው የስንት ወር ደሞዝ ተቀበለሻል አሁን ያንዴ ወር የአንድ ወር ብቻ የሰባት ወር እነሱ ጋር ነው አሁን ራሱ ቆፈርታለሁ ወላሂ ይው እሺ ሌላስ በቃ ይፈክራሉ ነው ዝም ብያው ምንም ማለት ማውጣት ነው የምፈልገው እሺ መጥፋት አትችይም ያ ረቢ ያ አላህ በቃ ቦታውን አዘጋጅና እኔ ወጣ ቦታ እንዴት እናዘጋጅልሽ እሺ እኛ ላንቺ ቦታ ስራ ምናምን ካለ እኔ ወጣ ደሞ እኮ እዚህ ቦታ ሆነ እኮ ራሱ ስራ ነው የምፈልገው ወላሂ እንደዚህ ሆነ ራሱ አፍተሽ እንትን ማለት እኮ ትችያለሽ ፖሊስ ጣቢያ መሄድ ትችያለሽ አሁን ነው ወጥተሽ ማለት ነው እባካችሁ ኮፕሊንግ አርጉላት ሼር አርጉላት እና ምን ያረጋል እሱ አይልተኛም አልተኛም መጥቶ ልጅ